ከመኪና ወርዶ የሚሸና ሰው ነው አይቻለሁ። መኪና ቆሞ መኪና እየነዳ የበላበትን ሙዝ ልጣጭ ሶፍት ልክ የሰው ሀገር ይመስል የራሱን ከተማ እያቆሸ የሚሄድ ሰው አይቻለሁ። ሁለት ሶስት ያስቆማለሁ። እንዴት ሰው የራሱን ከተማ እያቆሸ ይሄዳል? ኢሪስፖንሲብል መሆን ትክክል አይደለም። ይሄን ሰዎቹ ላይም ብቻ እንዳንፈርድ ከተማው ትንሽ ተባብረን በዘመቻ መልክ ሽንት ቤት ብንሰራ፣ ቅድም እህቴ ያነሳችው ለጊዜው ቆርቆሮ ቤት ቢሰራ ያለችውን በፍጹም እንዳትሰሩ። እዛ ጋር እህቴ ያነሳችው በፍጹም እንዳትሰሩ። ግን የእሷን ሀሳብ ላሻሽልና በየክፍለ ከተማው ካምፕ እንስራ። ካምፕ ልክ እንደ ኬስፓን እንደዚህ አይነት ቤት አልጋ 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 ብቻ አርገን በክራይም ይሁን እሷ እንዳለችውም ቢሆን በአንድ ካምፕ ውስጥ በመቶ ሰው የሚቆጠር ይተኛበት ማለት ነው። በህብረት የሚኖር ከሆነ ግን ቢያንስ እንደ ካምፕ ከሆነ ለማፍረሱም ቀላል ነው፣ አይስፋፋም። ቆርቆሮ ከሰራን ግን ቅድም እንዳልሽው አንቺው እንዳልሽው 3 ሰው ሲያመጣ 4 ሰው ሲያመጣ 5 ሰው ሲያመጣ ከዛ በኋላ እየሰፋ ነው የሚሄደው እንጂ እየቀነሰ አይሄድም። በጣም ተባባሪ ከሆናችሁ በስተቀር አደናቃፊው ኃይል ብዙ ነው። ልክ ቅድም በሌብነት እንደተገለጸው ስራም የማይፈልገው ኃይል ብዙ ነው። ቦሌ መንገድ እንኳን ዛፍ ተቆረጠ ብሎ አንድ ባለ ታክሲ ሲያማ የሰሙ ተሳፋሪ በቀደም እዚህ ውይይት ላይ አንስተው ነበር። እኛ በዛፍ አንታማመችም፣ ከቆረጥ ነው ችግር አለ ማለት ነው። ቦሌ መንገድ የነበረው ጃካራንዳ የሚባለው ዛፍ የምታስታውሱት ወይም ዛፍ አይደለም ወይም ጭራሮ አይደለም፣ አጋጉል ነገር ነው። እንዲያ ከሚሆን እንቀይረው ብለን ነው። እንቀይረውን በጋራ እናያለን። ግን ቀድሞ ዛፍ ተቆረጠ ቆረጡ ቤት አፈረሱ የሚሉ ሰዎች ለልማት ነው፣ ለስራ ነው፣ ለለውጥ ነው። ካልፈረሰ ደግሞ አይሰራም። ቆሻሻ ካልፈረሰ በስተቀር ያማረ ነገር አይሰራም። ይሄን አስባችሁ ከነሱ ጎን ብትቆሙ ሽንት ቤት ብንሰራ ምናልባት አንዳንዱ ችግር እየቀነሰ ይሄዳል። ሁለተኛው ብንሰራበት ብዬ የማስበው በካቢኔም ተወያይተንበታል። አዲስ አበባ ውስጥ ትምህርት ቤቶች የሐሽሽ የጫት መናኸሪያ እየሆኑ ነው። በሰሞኑ ውይይት ተነጋግረንበታል። አግሬሲቭ የሆነ እርምጃ መውሰድ ያስፈልጋል። ልጆቻችን ሐሽሽ የሚጠቀሙ ከሆነ ጫት ለመማር ሄደው የሚጠቀሙ ከሆነ ሲመለሱ ወላጆቻቸውን ምን ሊያደርጓቸው እንደሚችሉ መገመት አይከብድም። ከመስረቅ ጀምሮ ብዙ አይነት ችግር አለ። ለምሳሌ እኛ ኢትዮጵያውያን በቁም ነገር ብቻ የምንጨቃጨቅ እንዳይመስላችሁ። የኦሮሚያ ክልል አዳማ ነው ነባር፣ የናዝሬት ስም አዳማ ነበር ተቀይሮብኝ ነውና ወደ ነባር ስሙ ይመለስ አዳማ ለበለው ካለ ሌላ አካባቢ ሰው ኦሮሚያን ማናደድ ስለሚመስለው የለም ናዝሬት ነው ይላል። በስም እኮ የምንጣላው አዳማ ተብሎ ናዝሬት ተብሎ ዳቦ ሻይ ለማይሆን ነገር በስም እንጣላለን። አረንጓዴ ቢጫ ቀይ የሚያክል ትልቁ ነገር ተቀምጦ ኮከብ ይኑረው አይኑረው እንጣላለን። እነዚህን ጉዳዮች አንደኛውን ብናስደስት አንደኛው ስለሚያዝን ከነ ምክንያቱ እያወያየን በምክር በንግግር ቢሆን ይሻላል። ያኔ ይዘልቃል። አሁን መንግስትና መጻፍ እኮ እንችላለን፣ ጽፈን ይሄ ነው እንላለን። እኛ ዞር ስንል ደግሞ አንዱ መጥቶ ይቀደዋል። እንደዚህ እያልን እንዳንከርም በሚል ሐሳብ ነው ተቋም የተፈጠረው፣ ሙከራ የሚደረገው። ወሰን በሚመለከት ከወልቃይት አካባቢ የመጡ ሰዎች ይኖራሉ። በአማራና በትግራይ ክልል ሁል ጊዜ ጭቅጭቅ የሚነሳባቸው ቀበሌዎች፣ ወረዳዎች ነበሩ። ሁል ጊዜ ጸገዴ ጠገዴ ምናምን የተባለ ጭቅጭቆች ነበሩ ሁል ጊዜ። አሁን ያ ውጊያ ከተፈጠረ በኋላ ጽሑፍ አዘጋጅተን አመራር ሰብስበን ይሄ ወልቃይት ጉዳይ ለልጆቻችን የሚያባላ ጉዳይ እንዳይሆን በሕግ እንቋጨው። በሕግ ካልተቋጨ ነገ ተመልሶ ጥያቄ ይሆናል። ይሄ ሁለቱ ሕዝብ ሲባላ ነው የሚኖረው። ምክንያቱም ወልቃይት አካባቢ ያለው ከትግራይ የመጣውም ከአማራ የመጣውም ከሌላ አካባቢ የመጣም ሰው ይኖር በሕዝብ ደረጃ ብዙም ችግር የለም። ዋናው ችግር ፖለቲከኞች ናቸው። ነገር ግን ተመስገንን እኔ ገፍቼው ይዤው ከሆነ
እድሜ ያለ ጊዜ ያለ እደክማለሁ። የተመስገን ልጅ ደግሞ ነገኔን ገፍቶኝ እሱ ሚስ ከሆነ ሁል ጊዜ ጭቅጭቅ ስለሚፈጥር መጀመሪያ የተፈናቀሉ ሰዎች ቦታቸውን መልስ፣